ሌላኛው ጥያቄ ባለቤቴ እርግዝና ላይ እያለች በትንሽ ነገር ተጋጭተን ከወለደች በኋላ እንደምንለያይ ተነጋግረን ነበረ። ከመውለዷ በፊት ሌላ ትዳር መሰረትኩኝ። ይህ ትዳር ሲመሰረት ጓደኛም ሆነ ቤተሰብ አይደግፈኝም በሚል ለማንም ሳልነግር ነው ያገባሁት። ለመጀመሪያ ሚስቴ ከወለደች በኋላ ልጄን ባየሁ ቁጥር ፍቅሯ ጨመረብኝ። ሽማግሌም ልጃችንን አብረን ማሳደግ እንዳለብን አስታረቁን። ሁለት የማስተዳደር አቅም ስለሌለኝ በዲንም ቢሆን የምትሻለዋ የመጀመሪያዋ የልጄ እናት ናት እና አሁን ያገባኋት ብፈታት እንዴት ነው? እሷም ሳገባት እንደምፈታ ነግሬያት ነበረ፣ ግን ልጅ ከተወለደ በኋላ መፍታት አልቻልኩም። ምን ይመክሩኛል? የሚል ጥያቄ ነው። የምንመክርህ አላህን እንድትፈራ ነው፣ ማንንም እንዳትበድል ነው። ያንተን ችግር ለመፍታት የሽምግልና ስራ የሰሩ ሰዎችም አላህ እንዲፈሩ ነው የምንመክራቸው። ማንኛውም በሁለት ሰዎች ጉዳይ ገብቶ የሚፈርድ ሰው የፈረደ ያለው ራሱ ላይ እንደሆነ ሊያቅ ይገባዋል። በዱንያ ወይም በአኼራ ፍትህ የጎደለው ፍርዱን ዋጋ ያገኛል። ሽማግሌ ሆነው እንዲህ አይነት ፍርድ የሚፈርዱ ሰዎች ይህ ችግር የደረሰው ልጃቸው ላይ ቢሆን እህታቸው ላይ ቢሆን በዚህ መልኩ እንፈርዳለን ወይ ብለው ቆም ብለው ሊያስቡ ይገባቸው። ለዚህም ነው አላህ ስለ ወሲያ ሚራስ ሲናገር وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا يعني የየቲምን ንብረት ኃላፊነት ወስዶ የያዘ ሰው ወሲያን ወርሰን ተፈጻሚ የሚያደርግ የሚያከፋፈል ሰው እሱ ሲሞት ህፃን ልጅም ጥሎ ቢሞት ሊጎዱ ሊቸገሩ ይችላሉ ብሎ እንደሚያስበው ለነዚህ ልጆችም ሊያስብ ይገባል ብሏል አላህ ተባረከ ወተዓላ። ሆኖም ሽማግሌ የተባሉት የወሰኑትን ውሳኔ በመተው አላህ እንዲያግዘው በመጠየቅ ከሁለቱ ማለተኛዋንም ሳትበደል በፍትህ ለማኖር መወሰን። ሁለቱን ለማኖር አቅም ስለሌለኝ የሚለው ስህተት ነው። በአንተ አቅም አይደለም የሚኖሩት። እያንዳንዷ ነፍስ ርዝቋ ያለው አላህ ላይ ነው። ለተረዝቀው አንተ አይደለህም። የአላህ ፍራቻ ካለ መተዛዘንና መተሳሰብ ካለ በቀላሉ መኖር ይቻላል። በመሆኑም ለአንዷ ብለህ ሌላኛዋን ልትበድል አይገባም። አላህ ተባረከ ወተዓላ ዙልምን በደልን ራሴ ላይ እርም አድርጌያለሁ፣ በመካከላችሁም የተከለከለ እርም አድርጌያለሁ፣ አትበዳደሉ ብሏል አላህ ተባረከ ወተዓላ። አልፎ ሁሉ ስታገባት ሌላኛዋን የቀድሞ ባለቤትን እንደምትፈታ ቃል ገብታላት ከሆነ